በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን ድምፅ የምትሰሙ ሁላችሁም በያላችሁበት ሰዓት አቆጣጠር እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ። አሜን። በእድሜያችን ላይ ይችን ዕለት ጨምሮ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ትንሽ ከፍቶኛል። በጣም የሚያሳዝን ነገር ነው። ይኸውም በአርሲ ክፍለ ሀገር በአርሲ ሀገረ ስብከት በምዕመናን ላይ በጣም የሚዘገንን ጭፍጨፋ ተፈጽሟል። ይህ ለሶስተኛ ዙር የተፈጸመ በደል ነው። በአንደኛ ዙር፣ በሁለተኛ ዙር እየጨፈጨፉ አሁንም ሶስተኛ ዙር ጨፍጭፏቸዋል ክርስቲያኖችን። በጣም የሚያሳዝን ነው። በሀገራችን ላይ ሕግ ስለጠፋ ሀይባይ ስለጠፋ የምዕመናንን የዜጎችን ሕይወት የሚጠብቅ እና የሚያስጠብቅ አካል ስለጠፋ በዚህ መልክ የክርስቲያኖች ሕይወት እያለፈ ይገኛል። መንግስት ብቻ ሳይሆን አባቶቻችንም የምዕመኖቻቸው የልጆቻቸው ሕይወት እያሳሰባቸው አይደለም፣ ጉዳያቸውም አይመስልም። በጣም ያሳዝናል። አባቶቻችን በእውነቱ እረኞቻችን ናቸው። ከእግዚአብሔር በታች ሊጠብቁን የሚገባ እነሱ ነበሩ። እነሱ ግን ጭራሽ የአጥፊዎቻችን ተባባሪ እስኪመስሉ ድረስ በዚህ ልክ በሞታችን ተሳልቀውብናል። በጣም ያሳዝናል። በመንግስት ያው ተስፋ ቆርጠናል። መንግስት እንደማይጠብቅ ህዝቡን ምዕመኑን እንደማይጠብቅ ተስፋ ቆርጠናል። ግን አባቶቻችን በዚህ ልክ ይሆናሉ ብለን ስለማናስብ በዚህ ሁኔታ እንደዚህ ሲሆን ቅስም ይሰብራል። ስለዚህ ምንድነው መደረግ ያለበት? ይህ ሁኔታስ እስከ መቼ ነው መቀጠል ያለበት? ስንት ክርስቲያን ሲሞት ነው ክርስቲያኑ የሚነቃው ራሱን የሚጠብቀው የሚለው ነው ዋናው ነገር። እና አሁን ማንም ተስፋ እናደርግም ከእግዚአብሔር በቀር። መንግስት እንደማይጠብቀን አይተናል። እንዲያውም አስገዳያችን እንደሆነ አይተናል። አባቶቻችንም ከክርስቲያኑ ከምዕመኑ ሕይወት ነፍስ ይልቅ ንብረት፣ ገንዘብ ነው እያሳሰባቸው፣ ስልጣን ነው እያሳሰባቸው ያለው። በስልጣናቸው የሚመጣ በገንዘብ በንብረታቸው የሚመጣ ነው የሚያጋፋቸው የሚያጨቃጭቃቸው እንጂ የምዕመኑ ሕይወት ክርስቲያኑ ሕይወት አይደለምና አሁን አባቶቻችንን ከመጠበቅ ወጠን እነሱ መፍትሄ ያመጡልናል የሚለውን ተስፋ ከማድረግ ወጠን ተስፋችን በእግዚአብሔር ላይ አድርገን ነገር ግን በጸሎት የሚወጣውን በጸሎት በቆመጥ የሚወጣውን በቆመጥ ለማስወጣት ተባብረን መስራት መትጋት ራሳችን መጠበቅ አለብን። ኃጢአት አይደለም። ራስን መከላከል ኃጢአት አይደለም። ዳዊት እግዚአብሔር እሱ ያድነኛል ብሎ ዝም አላለም። 5 ጠጠር አነሳ፣ በአንዷ ጎልያድን ጥሏል። ሌሎችም እንዲሁ ነገስታት እግዚአብሔርን ይዘው እየተዋጉ ድል እያደረጉ ህዝባቸውንና ሃይማኖታቸውን ሲጠብቁ ቆይተዋል። እኛም እንደ ኦርቶዶክስ አንድ በመሆንና የአንድ ክርስቲያን ሕይወት ይገደኛል በማለት ሁላችንም አንድ ሆነን ከዳር እስከ ዳር ሕይወታችንን መጠበቅ፣ ሃይማኖታችንን መጠበቅ፣ አንድነታችንን ማጽናት የሚጠበቅብን ሰዓት ላይ እንገኛለንና የምትሰሙ እህት ወንድሞች ሁላችሁም በያላችሁበት አካባቢ በመደራጀት ማበርከት በምትችሉት ነገር ሁሉ እንድታበረክቱ እንድትታገሉ እንደ ክርስቲያን የክርስቲያን መብታችሁ ተከብሮ ሃይማኖታችሁ ተከብሮ ሕይወታችሁ ተጠብቆ በነጻነት ሃይማኖታችሁን እንድታራምዱ እንደ አገር ዜጋ
የዜግነት መብታችሁ ተከብሮ ወዲያ ወዲህ ተዘዋውራችሁ ሰርታችሁ ንብረት አፍርታችሁ ቤተሰብ መስርታችሁ መኖር እንድትችሉ ሁሉም የየራሱን ድርሻ መወጣት አለበት። አባት የምንጠብቅበት ዘመን አይደለም። አባቶቻችን ትተውናል። እውነተኛ አባቶች እየተገፉ ወደ ዳር በሀዘን እየተቆራመቱ ጥቁርቁር እያሉ ነው የምናያቸው። ግፈኞች፣ እግዚአብሔርን የማይፈሩት ደፋሮች፣ ክርስቲያናዊ ምግባር የማይታይባቸው ነፍሰ በላዎች ናቸው ከቤተ ክህነት እስከታች ድረስ ተቆጣጥረው ምዕመኑን እየሸጡት ያሉት እና ድፍረት አይሆንብኝ ዛሬ አባት እንደ አባት የአባትነት ሚናውን ተወጦ የምዕመኑን ሕይወት ይታደጋል የሚል እምነት ከውስጤ ወጧል። ለዚህም ማሳያ አሁን የደረሰው ሀዘን ነው። ክርስቲያን መሆናቸውንስ በምን አውቃለሁ ብለው ነው የተዘባበቱብን። እንግዲህ የዚህ ሀገረ ስብከት ሊቀ ጳጳስ የሆኑት ማለት ነው። መድኃኔዓለም ይቅር ይበላቸው። እኛ ግን እነሱን ከመጠበቅ ወጠን የራሳችንን መብት የማስከበር የራሳችን ሕይወት የመጠበቅ ቤተክርስቲያናችንን የመጠበቅ ከመጥፋት ራሳችንን የመታደግ ኃላፊነት ከእግዚአብሔር በታች በክንዳችን ነው። ቅድም ብየዋለሁ። በጸሎት የሚሸነፈውን በጸሎት በቆመጥ የሚያስፈልገውን ደግሞ በቆመጥ መታገል መቻል አለብን። የራሳችን መብት ማስከበር የሌላውን አለመጋፋት እንጂ የራስን መብት ማስከበር የሌላውን ሕይወት አለመንጠቅ እንጂ የራስን ሕይወት መከላከል ኃጢአት አይደለም። ስለዚህ ሁላችሁም ክርስቲያኖች ከዚህ በኋላ ለራሳችሁ ሕይወት ራሳችሁ ቁሙ። ብቻችሁን ሳይሆን በአንድነት ቁሙ። ለቤተክርስቲያናችሁ፣ ለሃይማኖታችሁ፣ ለሕይወታችሁ ቁሙ። ይህን ለማለት ነው። አባቶቻችን እንግዲህ ልቦና ሰጧቸው። የመንጋው ሕይወት የመንጋው ነፍስ የሚያሳስባቸው ሆኖ ከእኛ ጋር ቁመው የእኛን ሕይወት የሚጠብቁልን ከሆነ ሰየው እንደ አባት እንቀበላቸዋለን። ከዚያ ውጭ ግን ያው ገንዘባቸውን ይዘው ይቀመጡ። ሕይወታችንን ግን መከላከል በእኛ እጅ ላይ ነውና ሁላችንም ራሳችንን እንጠብቅ። ሰላመ ክርስቶስ ከሁላችን ጋር ይሁን። እግዚአብሔር አምላክ ለሀገራችን ለቤተክርስቲያናችን ሰላሙን ያወርድልን። በቃችሁ ይበለን። ይህን ክፉ ዘመን አልፎ እግዚአብሔር የምናመሰግንበት ደግ ዘመን እንዲመጣ ሁላችንም ጸሎት ነው። ሰላም ለሁላችን ይሁን።